እያንዳንዱ ታሪክ አንድ ቦታ ይጀምራል። እያንዳንዱ አፍታ ታሪክ ይፈጥራል። Para Messi, 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 immens Messi, encara 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 Messi, and then Ronaldo! What a goal! Cristiano Ronaldo! City's boy is Chelsea's man! ከአስደናቂ ጎሎች እስከ ታክቲክ ክፍሎች ድረስ እኛ ሁሉንም እንመረምራለን። እንኳን እግር ኳስን ከነብዩ ጋር በደህና መጡ። እግር ኳስ ከስሜት ስትራቴጂና ከታላቅነት ጋር የሚያገናኝ ቦታ። አስባችሁታል? በ15 ዓመት ዕድሜው ለባርሴሎና የመጀመሪያ ፕሮፌሽናል ጨዋታ ማድረግ፣ በአፍላ ዕድሜ የእግር ኳስን ዓለም መቆጣጠር፣ ሪከርዶችን መሰባበርና ታላላቅ ተጫዋቾች አይነት በራስ መተማመን ማሳየት። ይህ የላሚን ያማል ታሪክ ነው። የስፔን ተወላጁ ድንቅ ልጅ የሆነው ዓለምን በእግር ኳስ እጁ ስር ያስገባው There is the little boy becoming a man. Lamine Yamal, what a story. 16. What were you doing when you were 16? Modric could be his father. ላሚን ያማል ናስራ ኢባን በጁላይ 13 2007 በኤስፕሉጌስ ዲ ሎብሪጋት ስፔን ተወለደ። አባቱ ሞሮካዊ ሲሆን እናቱ ደግሞ ከኢኳቶሪያል ጊኒ ናቸው። ከትንሽነቱ ጀምሮ የእግር ኳስ ችሎታው የማይካድ ነበር። በዓለም ላይ ታዋቂ የሆነው የባርሴሎና አካዳሚ ላሜሲያ በ7 ዓመቱ ከመቀላቀሉ በፊት እግር ኳስን በአውራ ጎዳናዎች ላይ በመጫወት ያሳልፍ ነበር። ላሜሲያ እንደ ሜሲ፣ ዣቪ እና ኢኒየስታ ያሉ ከዋክብቶች አፍርቷል። ነገር ግን ከነዚህ ከዋክብቶች ሁሉ ያማል ልዩ ሆኖ ተለይቷል። አሰልጣኞች በመጀመሪያ ጊዜያት ትልቅ አቅም እንዳለው ተረድተው ነበረ። እሱን ሲገልጹትም ቅይጥ ነው ይሉታል። እንደ ሮናልዲኒዮ የማጣጠፍ ችሎታ፣ የሜሲን አይምሮና የኔይማርን ተሰጥኦ እንዳለው ይናገራሉ። በ2022 ዓመተ ምህረት ያማል በ14 ዓመቱ ብቻ የባርሴሎናን የ19 ዓመት ቡድን ተቀላቀለ። ከሱ ዕድሜ በላይ ከሆኑ ተፎካካሪዎች ጋር ቢጫወትም አሁንም የበላይነቱን አሳይቷል። የግራ እግሩ፣ እይታውና ቴክኒካል ችሎታው የወደፊቱ ታላቅ ተጫዋች እንደሚሆን ተስፋ የሚሰጥ ነበረ። በጊዜው የባርሴሎና ዋና አሰልጣኝ የሆኑት ዣቪ በያማል ውስጥ ልዩ ነገር አይተዋል። በአፕሪል 29 2023 ያማል በ15 ዓመቱ ከ290 ቀናት ብቻ የባርሴሎናን የመጀመሪያ ቡድን በመቀላቀል በባርሴሎና ታሪክ በእድሜው ትንሹ ለባርሴሎና ዋና ቡድን የተጫወተ ተጫዋች ሆነ። በዚህ ዕድሜ አብዛኞቹ የዕድሜ እኩዮቹ የትምህርት ፈተናቸውን ሲያስቡ፣ ያማል ግን በተቃራኒው በግዙፉ ካምፕ ኑ እየተጫወተ ነበር። ስለዚህ ያማልን ልዩ የሚያደርገው ምንድነው? በመጀመሪያ የእግር ኳስ ችሎታው፣ ፈጣን እግሮቹ፣ አስደናቂ ኳስ ቁጥጥርና በቀላሉ ከተከላካዮች የሚያልፍበት ችሎታው ነው። ሁለተኛው እይታውና ኳስን የሚያቀብልበት መንገድ። ያማል ግቦችን ብቻ አይፈልግም፣ ሌሎችም ይፈጥራል። ትክክለኛ ትሩ ቦሎች፣ ረዥም ኳሶችን የሚጥልበት መንገድና አደገኛ የማዕዘን ኳሶችን ማድረስ ይችላል።
በመጨረሻም እንደ እድሜው ሳይሆን እርጋታው፣ ጨዋታውን የሚቆጣጠርበት መንገድ፣ በጫና ውስጥ እያለ የሚወስናቸው ውሳኔዎች ፈረንጆች እንደሚሉት ላሚን ያማልን አይስ ኮልድ እንዲሰኝ አድርጎታል። የላሚን ያማል ወጣትነት በክለብ ደረጃ ብቻ አይደለም። በሴፕቴምበር 2023 ዓ.ም በ16 ዓመቱ ብቻ ለስፔን የተጫወተ የመጀመሪያው ወጣት ተጫዋች ሆነ። እና ምን ታስባለህ? በመጀመሪያው ጨዋታው ግብ አስቆጠረ። የያማል ትልቁ ስኬት በክረምቱ በ2024 ዓ.ም ወቅት ነበር። 17 ዓመቱ ብቻ ያማል ለስፔን በዩኤፋ ዩሮ በ2024 ውድድር ውስጥ ቁልፍ ተጫዋች ሆነ። ለሀገሩ በተሳትፎ ብቻ ነበር የሚሄደው የበላይነቱን ለማሳየት እንጂ። የስፔን ወደ ፍጻሜው የመድረስ ጉዞ በጣም ከባድ ነበር። ነገር ግን ያማል ወሳኝ ሚና ተጫውቷል። የእግር ኳስ አስደናቂ እንቅስቃሴዎቹ፣ ጎል የሚሆኑ ኳሶች የሚያቀብልበት መንገድ እና በከባዱ ጥሎ ማለፍ ጨዋታ ጎል ያስቆጠረ ሲሆን በውድድሩ ላይም በጣም የተወራለት ተጫዋች አድርጎት ነበር። ከዚያም ታሪክ ተፈጠረ። ስፔን የዩኤፋ ዩሮ 2024 ዋንጫ እንድታነሳ ትልቁን አስተዋጽኦ አደረገ። እናም ያማል በ17 ዓመቱ ብቻ ብዙ ታላላቅ ተጫዋቾች የሚመኙትን የአውሮፓ ዋንጫ በትንሽ ዕድሜው ሊያሳካ ችሏል። ብዙዎች አሁን ያማል ከእግር ኳስ ታሪክ ውስጥ ከታዩ ምርጥ ተጫዋቾች አንዱ እንደሚሆን ያምናሉ። ጥያቄው ይህን አቋም መቀጠልና ስፔንን ለ2026 የዓለም ዋንጫ ትልቅ ቦታ ማድረስ ይችላል የሚል ነው። ነገር ግን ተሰጥኦ ብቻውን በቂ አይደለም። ብዙ ወጣት ተጫዋቾች በመጀመሪያ መድረክ ቢችሉም እስከ መጨረሻው አቅማቸው መጠቀም ሳይችሉ ቀርተዋል። ጉዳቶች፣ ጫናዎችና የሚጠበቅባቸው ነገሮች ከሚገመት በላይ ሊሆኑ ይችላሉ። ባርሴሎና ደጋፊዎች ያማል የሜሲን መንገድ እንዲከተል ይፈልጋሉ፣ ልክ እንደ ሌሎች ድንቅ ልጆች እንዳይጠፋ ስለሚፈልጉ። እሱ ዓለማችን ካየቻቸው የምንጊዜ ምርጡ እግር ኳስ ተጫዋቾች የመሆን አቅም አለው። የላሚን ያማል እግር ኳስ ጉዞ ገና ጅማሮ ላይ ነው። ላሊጋን ሊያሸንፍ እና ስፔንን ዳግም ወደ ዓለም አቀፍ ክብር ሊመልሳት ይችላል። አንድ ነገር ግን እርግጥ ነው፣ የእግር ኳስ ዓለም ሁሉ ለሱ በጣም ጓጉቷል። ያማል ቀጣዩ እግር ኳስ አልጋ ወራሽ ነው ብለው ያስባሉ? ከታች አስተያየት ያስቀምጡ። እናም ብዙ የእግር ኳስ ታሪኮች ለማግኘት ላይክ፣ ሰብስክራይብ ማድረግ አይርሱ።